ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦቼ እንዴት አደራችሁ? ዶክተር ህይወት ነኝ ከአሜሪካ። ማንኛውም ሰው በህይወት ዘመኑ እንግዲህ ሊጠቀምባቸው የሚችሉ በጣም ፍቱን የሆኑ በቤት ውስጥ የሚዘጋጁ መድኃኒቶች አሉ። ከነዚህ መድኃኒቶች ውስጥ አንደኛው ምንድነው? ቀረፋና ውሃ ነው። ማንኛውም ሰው በህይወት ዘመኑ ቢያንስ በሳምንት 3 ጊዜ ሊጠቀመው የሚገባ የቀረፋ ውሃ ነው። እንግዲህ ለምን ይጠቅማል ከተባለ አንደኛ ክብደትን ለመቀነስ ነው። ሰዎች አንዳንድ ጊዜ አይታችሁ እንደሆነ በጣም ክብደታቸው ጨምሮ ምናምን ታውታላችሁ፣ ያን ባላንስ ያደርጋል ማለት ነው። ክብደት ይቀንሳል ማለት ነው። ሁለተኛ ለስኳር በሽታ በጣም ፍቱን የሆነ መድኃኒት ነው። በደማችን ውስጥ እንግዲህ የስኳር በሽታዎች መጠኑ እንዳይጨምር ማዕከለኛ ባላንስ እንዲሆን ያደርገዋል ማለት ነው። ሶስተኛ ለሆድ ጤና በጣም ወሳኝ ነው። አንዳንድ ሰዎች በሆድ እንግዲህ መድኃኒት በተለያዩ በተላተ በምናምን ሊታመሙ ይችላሉና ለዚህ ለሆድ ጤና በጣም ወሳኝ ነገር ነው። ሌላኛው ሲቀጥል ደግሞ አራተኛው ምንድነው? ለልብ ሰዎች በልባቸው የሚታመሙ ካሉ እንግዲህ ይህን ብትመክሩና ብትነግሯቸው በጣም ፍቱን የሆነ መድኃኒት ነው። ለልብ ቀረፋ ውሃ መጠቀም በጣም ጠቃሚ ነው። ሌላው በሽታን ለመከላከል ነው። አምስተኛው በሽታን ለመከላከል በሽታን በቀላሉ ይከላከልልናል። መጨረሻው ደግሞ ለህመም ነው። አንዳንድ ሰዎች እንግዲህ ህመም በሽታ ሊኖርባቸው ይችላል። ይሄንን በቀላሉ ያስታገስልናል። አጠቃቀሙ እንዴት ነው ከተባለ ምንድነው? ዘፍዝፎ አሳድሮ ጠዋት በባዶ ሆድ መጠቀም፣ አለዛም አፍልቶ ከምግብ በኋላ መጠቀም ነው። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ